አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁ? ሰላም ብያችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሰላም ካለ ሁሉ ነገር አለ። የፈለገ ልዩነት ብኖረንም ብዙ የማስማመን የማስታርቀን ነገር አለ። ምክንያቱም አንደኛ በኒ አደም ነን፣ ሁላችንም የሰው ልጅ ነን። እየተገደለ ያለም ወንድማችን፣ እህታችን፣ እናታችን፣ አባታችን ናቸው። እየገደሉ ያለም ወንድማችን፣ እህታችን፣ ቤተሰቦቻችን ናቸው። ሁለቱም ስጋችን ስለሆኑ ሰላም ለሀገራችን፣ አላህ ሰላም ያውርድልን፣ አላህ አንድነት ይስጠን። ምን እንደምል አላውቅም። ብቻ ይሄን ነገር ሲያነሳ ማለት ነው ወሬ ራሱ ይጠፋብኛል እና ሰላም ለሀገር ይመኛለሁ። በቀላሉ ሰላም ካለ ሁሉ ነገር አለ። ሰላም ካለ የምጓጓላት እናቴን የምወዳት የምጓጓላት ልጄን ስለማገኝ ለዚህ ነው ሁሌ ሰላም የምመኘው፣ መጀመሪያ ላይም መጨረሻ ላይም ማለት ነው። የምለየን ነገር ቢኖረንም የማስታርቀን ነገር ተዋልደናል፣ ተጋብተናል፣ በኒ አደም ነን። ከዚህም ከዛም በሃይማኖት የምንገናኘው ሰዎች አሉ። የፈለገ ልዩነት ቢኖረንም በሃይማኖት የምንገናኝ ሰዎች አሉ። እኛ ሙስሊሞች ደግሞ የፈለገ በብሔር ብንለይ ላኢላሀ ኢለላህ የምትለው ነገር ስለማገናኘን በላኢላሀ ኢለላህ ስለማንደረደር የምንፈልገው ነገር ምንድነው? ሰላም ለአገራችን። የናፈቅናት ለ10 ዓመት ኢትዮጵያ ሀገራችን ለማግኘት እንፈልጋለን። ለዛ ሰላም እመኛለሁ ሁሌ ማለት ነውና ባላችሁበት ሰላም ብያችኋለሁ ውዶቼ። ዛሬ አንዳንድ ኮመንት ልመልስ ነው የመጣሁት ማለት ነውና ብዙ ልጆች ኮመንት ጽፉልኝ መልስ ሰጥቼ አላቅም፣ ግን አንዳንድ ዛሬም ልመልስ ማለት ነው። አንደኛ በትምህርት ዙሪያ ብዙ ልጆች ጽፎልኝ ነበር። ትምህርቱን የት አደረሽ? ምን ያደረግሽው? ተማሪ ሆንሽ ወይ? እየተማርሽ ነው ወይ? ትምህርቱን ንገርን፣ ደግመሽ ቪዲዮ ስርልን፣ እኛም መማር እንፈልጋለን ላሉ ትምህርቱን ከ3 ቀን በኋላ እንጀምራለን። እስካሁን መጽሐፉ ታትሞ ስላልደረሰን ትምህርቱን አልጀመርንም። ተመዝግበናል፣ ቅድመ ክፍያ ከፍለናል። መጀመሪያ ላይ በወር 200 ብር ነበር ያሉን። አሁን ደግሞ ተቀንሶ ከ9 እስከ 12 150 ብር፣ ከ5 እስከ 8 100 ብር ተደርጓል ማለት ነው ክፍያው። ኢንሻአላህ በቅርቡ እንጀምራለን። አሁን ማጥናት በምንችለው መንገድ የራሳቸው ፒን ስላላቸው በዛ ፒን ሰጥቶን ገብተን እያጠናን ነው በኦንላይን ላይ ማለት ነው። እና እኔ በደንብ ባላጠናም ብዙ ልጆች በደንብ እያጠኑ መሆኑን በቴሌግራም እየላኩ እያስረዱን እያየው ነው ማለት ነው። ትንሽ ከስራ ጋር ሆኜ አልተመቻቸልኝም ነኔ። ኢንሻአላህ በቅርቡ ስንጀምር ደግሞ ስራዬም ተስተካክሎልኝ ትምህርቱን እንጀምራለን። ብዙ ሰዎች ደግሞ ትምህርት ምን ያደርግልሻል? አሁን አንቺ ስትማሪ ተማሪ ነኝ ብለሽ ስታስቢው ራሱ አታፍሪም? መቼም አላፍርም። አይደለም እድሜ በግማሽ ላይ ያለው አይደለም እድሜ በ60 በ50 ቤት ብገባ ራሱ ለትምህርት ሁሌ ዝግጁ ነኝ። ምክንያቱም የተማረች የምታቅ እውቀት ያላት ምርጥ እናት መሆን ስለምፈልግ፣ ለዛ ነው ትምህርትን የምፈልገው ማለት ነው። ለዚህ ጊዜ አልሄደም፣ ይደረሳል። ጊዜ የሄደበት ነገር ቢኖር የሞተ ሰው ብቻ ነው። ያለ ሰው ሀሳቡ ወደፊት ከሆነና ጥሩ ልብ ካለውና ጠንካራ ከሆነና በራሱ ከተማመነ ሰው የሚለውን ነገር ካልሰማ የሚሄድበት ቦታ ይደርሳል። ስለዚህ እኔም ዛሬ ትምህርትን ለ11 ዓመት ርቄው በጭራሽ ረስቼዋለሁ። ማንበብ ሁሉ እስክረሳ ድረስ ነው ያለሁት። ምክንያቱም በዚህ ሀገር ያሳለፍኩት ውጣ ውረድ ከባድ ስለሆነ ማለት ነው። ብዙ ችግሮች ደርሶብኛል። ብዙ የዘን ጊዜ አሳልፌያለሁ። ብዙ የደስታ ጊዜ አሳልፌያለሁ። በጣም ብዙ እኔ በተኛውበት ቦታ ሁሉ ቤት ተቃጥሎ ኢቭን ራሴን እስክስት ጭሱ አፍኖኝ ድረስ ደርሻለሁ። እንደዛም ሆኖ ዛሬ ጤነኛና ደህና ነኝ አልሐምዱሊላህ። እየሰራው ቤተሰቦቼንም ራሴንም የማኖር ነኝ። ስለዚህ ለትምህርትም ይደረሳል። አላህ እድሜ ረዥም እስካደረገኝ ድረስ ለመማር ዝግጁ ነኝ ማለት ነውና እናንተ የምትማሩ ቢያንስ እዚህ ዩቱብ ለመስራት ስትሄዱ ራሱ እከሌ ያሳየኝ ከማለት ያው በሚዲያ ላይ የምንጠቀመው ነገር ሁሉ እንግሊዘኛ ስለሆነ ይጠቅመናል ማለት ነው። ሌላ ነገር ይቅርና ቢያንስ ሴት ነን፣ ነገ መውለዳችን አይቀርም። እኔ አልሐምዱሊላህ የጎረምሳ እናት ነኝ። እናንተን ያልኳችሁ እንጂ ስትወልዱ ልጆቻችሁን ማስጠናት ግድላችኋል። ልክ እናቶቻችን ወልዶ አብልቶ አጠጥቶ ልብሳችን አጥቦ እንዳሳደጉን ብቻ ሳይሆን ልጆቻችሁ ምን ሀል ያጠናሉ ብላችሁ ለመቆጣጠር የተማረች እናት መሆን አለብን።
ለልጆቻችን የሚያስፈልጋቸውን ነገር ራሱ ስንገዛላቸው ይሄ ነገር ኤክስፓየርድ ሆኗል ወይ አልሆነም ወይ ብለን ለማየት ራሱ የተማረ ሰው ስንሆን ነው። እናቴ ትለኝ ነበር ድሮ ለወደፊት የሰው በር ዘበኛ መሆኑ ራሱ የተማረ ሰው ነው ትለኛለች። ደግሞ ምን በወጣቸው ነው ዘበኛ የተማረ የሚቀጠረው እያልኳት ነበር። እውነትም ነው። በዚህ ሀገር በውጭ ሀገር ወይ ደግሞ በአረቦች ሀገር ማለት ነው የተማረ ሰው ስትሆን የተሻለ ነው። ምክንያቱም አሁን ለምሳሌ እኔ ቤት ሰራተኛ ሲሆን የምገዛውን አስፔዛ ጽፌ አስቀምጬ ነው የምገዙት ማለት ነው። ባልማር ከየት አመጣለሁ? ስለዚህ ኤክስፓየርድ ሆነ አልሆነም አይቼ ነው ምግቡን የምጠቀመው ወይ አውጥቼ የምጥለው ወይ ደግሞ ሳይጣል በፊት የምሰራው። ስለዚህ መማር ጊዜ አያልፍበትም እህቶቼ። ለወደፊት ለትምህርት ራሳችሁን አዘጋጁ። እንዴት ነው የት ነው ምናምን ላላችሁ ደግሞ እኔ ተመዘገብኩኝ ያለሁት ሳውዲ አረቢያ ጅዳ ነው ያለሁት። በኢትዮጵያ ኤምባሲ ለአካባቢ ትምህርት ቤት አለ። ከኤምባሲ ጋር አይገናኝም ግን ቅርብ ነው ለቅርብ። እዛ ሄደሽ ኢትዮጵያ ትምህርት ቤት ሄደሽ በዋዲ አካባቢ መሰለኝ ባለሳሳት ሹፌር ስለወሰደኝ እኔ ሰፈሩን እንደዚህ በስም እንጂ ለይቼ አላውቅምና እዛ ሹፌር አደረሰኝ። በሹፌር ሄድኩኝ። እዛ ገንዘብ ከፍዬ ተመዘገብኩኝ። የዛለት 450 ሪያል ነው የከፈልኩኝ የሳውዲ አረቢያ ብር ማለት ነው። 250 ብር የምዝገባ ብሎኝ 200 ብር ደግሞ 200 ብር የምዝገባ 250 ብር የወሩ ክፍያ በየወሩ የምትከፍይ ብሎኝ ተስማምቼ ነበር። አሁን ግን ህዝቡ ይሄ ገንዘብ ብዙ ነው አልቻልንም፣ ስራ እየጠፋ ነው ብሎ በተጨቀጨቁ መሰለኝ ቀንሷል። ከ250 ብር ወደ 150 ብር ተቀንሶልናልና እኔ ትምህርቱን ከ10 ጨርሼ ነው የመጣሁትና ወደ ኮሌጅ ነበር መመዝገብ የፈለኩኝ። ብዙ ልጆች ወደ ኮሌጅ መመዘገቡ በብዛት የለም ስለተባልኩኝ ከዛ ወደ 11 ለመግባት ደግሞ ሳስበው ስከፍተው ሳየው ትምህርቱ ከባድ ስለሆነ ደግሜ እዛው 10ኛ ነው የተመዘገብኩኝ። ምክንያቱም እኔ ከትምህርት ከራቅኩኝ 11 አመቴ ነው። 11 አመቴ ይሁን እንጂ ትምህርት የጨረስኩኝ 9 እና 10ን የልጅ እናት ሆኜ ስለሆነ የተማርኩኝ እኔ ልማረው ትምህርቱ ይማረኝ። እኔና ትምህርቱን እንዴት ተገናኝተን እንደተላለፍን አላቅም። እኔና ደፍተር የምንገናኘው ትምህርት ቤት ሲሄድ ብቻ ነው። በጣም ከባድ ስራ ላይ ነበርኩ በዛን ጊዜ። የቤትም ቤት መሆን ከባድ ነው። በዚህ ላይ ደግሞ ልጅ አለች። እሱ መንግስት ሰራተኛ ነው። ስራ አለ። ለሱ የሚያስፈልገውን ነገር ማዘጋጀት አለ። እርሻ ማሳረስ አለ። እርሻ አሳረስ ነበር። በዚህ ላይ ደግሞ አይቆጠሩም። ያ ያሳለፍኩት በትምህርት ዙሪያ ያሳለፍኩት አይቆጠሩም። ውሃ ማቅዳት አለ። ብርካ ስጠፋ ከወንዝ ይቀዳል። እንጨት መስበር አለ። ይሄ ምንድነው? እርሻ እኔ ቤተሰቦቼ ጋር ሆኜ እርሻ ሳርሼ አላውቅም። እሱ ራሱ ከአቅሜ በላይ ነው። እዛ ለገበሬዎቹ ምግብ መውሰድ ራሱ። በዚህ ላይ ደግሞ እሱ መንግስት ሰራተኛ ነው። እንግዳ ያበዛል። ከሱ ጋር እንግዳ ማስተናገድ አለ። የእሱን ልብስ ማጠብ አለ። ህፃኗ ትታመማለች። እኔ ልታመም እችላለሁ። በጣም ብዙ ጠውረድ ነው። ዛሬ ላይ ሳስበው ግን ያን ነገር ችዬ እኔ ትምህርት እማራለሁ ብዬ አስቤ ደፍተር ተሸክሜ መሄዴ ራሱ በጣም ይገርመኛል። የማይረሳኝ ነገር በትምህርት ዙሪያ ያኔ ቁስል ሆኖብኝ የሚቀረው ነገር በቃ ሁሌ እናቴ የተማሩ ልጆች እንድኖራት ግዴታ ትምህርት ልጆቿን ማስተማር አባቴ አማና ስላላት ያ ነገር ስላለባት ብቻ ነበር የሚሄደውና ዛሬ ላይ ግን የእናቴን አለማሳካቴ ስለቆጨኝ ለዛ ነው የተነሳውበት። እና በቃ የተማረች እናት መሆን ደስ ይለኛል። አንብባ ሁሉ ነገር የምታደርገው በቃ መናገር አያስፈልግም፣ ማንበብ ነው። ያነበበ ይረዳል ማለት ነውና የምንሰራ ነገርም ትምህርት ስለማስፈልግ እንደዚህ አይነት አስተሳሰብ ያላችሁ ጓደኞቼ ከትምህርት አትራቁ። በምትችሉ ግን እንደኔ ተመዝግባችሁ መማርም ባይመቻችሁ አንብቡ። ባቆማችሁበት ቦታ ዩቲዩብ ላይ ሰርች ስታረጉ ልካው ምግብ ስንሰራ ሰርች አርግተን እንደምሰራ የትምህርትም ስላለ ሰርች አርግታችሁ አንብቡ። እኔ ድሮ እንዳለ ባቅ ማለት ነው ወላሂ ሁላ ያነብ ነበርና ግን አላቅም ነበር ትምህርት እንዳለ ዩቲዩብ ላይ እንደምጫን አላቅም ነበርና ባላችሁበት ለመማር ለማንበብ ሞክሩ ማለት ነውና ጉዳት የለውም ጥቅም እንጂ ማወቅ ይጠቅመናል ማለት ነው። ለራሳችን ነው። ሁሌ ገንዘብ 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 ስንል ገንዘቡ ወይ አያኖረንም ወይ አናኖረውም። እንደዚሁ ሳባረረን ስናባረረው እንቆያለን። መቼ እንደምንያያዝ አላቅም። ዛሬ ከምገርማችሁ በጣም የገረመኝ ነገር ቁጭ ብዬ ራሴን ጠየቁኝ። ብዙ ሰዎች ለመርዳት እፈልጋለሁ።
ኢንሻአላህ በዚህ ወር እልክላችኋለሁ እላለሁ። እኔ ሁሌ ያው ነኝ፣ አያልቅም የኔ ጣጣ። ኢንሻአላህ እቺማ በጣም የረዳችኝ እኮ ነች። ጥሩ ሰው እኮ ነች። አስታውሳታለሁ። ማስታወስ አለብኝ ስትሞት ከማለቅ ስላለሁ። በቀጣይ ወርም ያው ነው ሳስብ የሆነ ሰዎችን ለመርዳት አመታቶች ቆጥሮብኛል። ግን ምን ሆኜ ነው? ለምንድን ነው ወጪ የበዛብኝ? እየሰራው አይደለም ግን ገንዘቡ የት እየሄደ ነው? አልሐምዱሊላህ ሰው አለኝ አይልም። አለኝ ራሴን የምኖርበት የሆነ ያህል ለራሴ አድርጌያለሁ። ግን ደግሞ ለመርዳት እፈልጋለሁ። ለመርዳት ያለብኝን ሰዎች ትናንትና ላይ የረዱኝን ከጎኔ የቆሙትን ሰዎች ለመርዳት ሳስብ ለምን እጄን እንደሚይዘኝ ባላውቅም ብሩ አይደረስም። የሆነ ነገር ለራሴ ራሱ ለማድረግ ኢንሻአላህ አሁንማ ከ2-3 ወር በኋላ እችን ነገር ጨርሼ እንደዚህ ያደርጋለሁ እቅድ ይወጣል። ግን ደግሞ ከዛ በኋላ ስመለስበት የለም ወዴት እንደሄደ አላውቅም። ረጅም ጊዜ ሆኖኛል። ቆይ ምን ሆኜ ነው ብዬ ዛሬ ራሴን ጠየቁ። ግዴታ እኔ ችግሬ ሳያልቅ እኔ የማስባቸው ነገር ሳያልቁ የማስፈልገኝን ነገር ማድረግ አለብኝ። እኔ ችግር እያለብኝ መርዳት ላለብኝ ሰዎች መርዳት አለብኝ። ብሞቱስ ትላንት ባለውለቶች የነበሩ እኮ ብዬ ቅድም ወላሂ ቁጭ ብዬ አስቤ ለራሴ አሳመንኩኝ ማለት ነው። ብዙውን ጊዜ እንሰራለን የት እንደሚሄድ አናውቅም። ለምንድን ነው ይሄ ሁሉ? አንደኛ ከሀገራችን ስለናል ናፍቆት ስላለብን መላክ ነው የማልቅ አይመስለንም። ሁለተኛ በብዛት ትምህርት ስላለለን እንዴት መጠቀም እንዳለብን ገንዘቡን አናቅበትም። ምክንያቱም ገንዘቡን ሴቭ ማድረግ ላይ ስላላደግ ምን ያህል ሴቭ ማድረግ አለብኝ፣ ምን ያህል ደግሞ ለዚህ ማድረግ አለብኝ ብለን እንደዛ አላደግንም። ቤተሰቦቻችንም እንደዛ አላሳደጉንም፣ ሲያደርጉም አላየንም። እኛም ዛሬ ላይ ትምህርት ስላሌለን እንቅልፍ ሰዓት ስለሆነ ምንም ማድረግ አልችልም እያዛጋው ቪዲዮ ከመስራት። ትምህርት ስላሌለን እኛም ገንዘቡን በቃ የማልቅ ስለማይመስለን እናወጣለን። ግን ጠንካራ ትምህርት ያላት ቁጠባ እንዴት እንደሆነ ብንማር፣ ስለ ባንክ እዛ አገር ቤት ባንክ እንዴት ገንዘብ መጠቆም እንዳለብን ብንማር፣ ዛሬ ላይ ገንዘባችን ዝም ብለን አባክነን ለከላይ 500 ስጥ፣ ለከላይ 1000 ስጥ፣ ለእናቴ እንደዚህ ያድርግ፣ ለአባቴ እንደዚህ ያድርግ ብለን ዛሬ ላይ እናለቅስም ነበር። ችግሩ እኛ ይሄን ነገር ሳንማር ስለመጣን ነው። ይሄ ነገር እየጎዳን ያለ ወይ ሳናቅ ስለመጣን ነው። ኢንሻአላህ ሁሉ ነገር ይስተካከላል። ጊዜው የጨለማ አይደለም፣ ከጨለማ ወጥተናል። በፊት ለረጅም ጊዜ በጨለማ ውስጥ ብዙ ቤተሰብ ስጎዳን፣ ብዙ የምናውቃቸው ሰዎች ስጎዱን፣ እርዳታ ብሎ ስጎዱን፣ በተለያየ ነገር ስጎዱን ቆይተናል። አሁን ደግሞ ጊዜው ከዛ ወጥቶ ሁሉ ሰው ነቅቶ መርዳት ካለብን ራሱ አካውንት ካላዩ አይረዱም። ማሻአላህ ብያለሁ። መሸወድ ነገር ቀርቷል። በ75% ሰው ከዚህም ችግሩን አውጥቶ ስለምናገር እኔ የደረሰብኝን ኢው ብሎ ስለምናገር ሰው ከዛ እየተማረ ነው ማለት ነው። ሰው ከዛ እየተማረ ራሱን እየቆጠበ ነው ማለት ነውና ቡና ላፍላ እንጂ አልቻልኩም፣ ማዛጋቱ ነው። መስከፈ ላፍላበት አይዋ አንተ ኩስጣጣ ነቃ ብዬ ተነሳ ማለት ነውና እና ከዛ ጨለማ ውስጥ ወጥተን ራሳችን ችለናል። ባላችሁበት ቦታ ለመማር ለማንበብ ሞክሩ። ሁሉም ሰው አሁን ሚዲያ ላይ የሆነ ነገር መስራት ይፈልጋል። ሚዲያ ላይ መታወቅ ይፈልጋል። ሚዲያ ላይ ፌመስ መሆን ይፈልጋል። የግዴታ ፌመስ የምንሆነው በስድብ ሳይሆን በእውቀት መሆን አለበት። ለዛ እውቀት ደግሞ ትምህርት ያስፈልገናል። መማር አለብን ማለት ነውና ትምህርት የጠየቃችሁኝ ባላችሁበት ሀገር በኤምባሲ አካባቢ ያለው ትምህርት ቤት ሄዳችሁ መጠየቅ። ትምህርት ቤቱን ቦታውን የማታውቁ ከሆነ ደግሞ በኤምባሲ ሄዳችሁ መጠየቅ ትምህርት ማለት ነው። ስለ ትምህርት ኤምባሲ ኢንፎርሜሽን ይሰጣችኋል። ምክንያቱም እኔም ኤምባሲ ግሩፕ ውስጥ ስላለው በዛ ላይ ተለቆ ነው ያየሁትና ሄጄ ተመዘገብኩኝ ማለት ነው። እናንተም በዛ አካባቢ ሄዳችሁ ጠይቃችሁ ተመስግባችሁ መማር ትችላላችሁ። አላህ ካለ ወይዘሪት ገነት ከሸጋልነት አላህ ካለ ለወደፊት እንደምትመረቅ ገና ከአሁኑ ተስፋ እያደረኩ ነው። ግን ትምህርቱ ማለት ነው እንትኑ ከፍቼ አይቼ ግርግዳ ታውቃላችሁ፣ የማይገፋ ግርግዳ። እንግሊዘኛው ያየኛል፣ አየዋለሁ፣ አያነበኝም፣ አላነበውም። ብቻ ግን እኔ ብከብደኝም ባይከብደኝም ተስፋ አልቆርጥም። ምክንያቱም እኔ ጠንካራ ነኝ፣ እኔ ጀግና ነኝ፣ እኔ አዋቂ ነኝ።
ይሄን ለራሴ ስለምነግር አይከብደኝም። ስለዚህ ለጀግና ደግሞ ምንም ስለማያስፈራ አልፈራም እያልኩኝ ማለት ነው። ልቤ ብፈራው ጭንቅላቴ እረፍ አታበል ልቤን እያልኩት ጠንካራ ሆኜ ለመማር እየሞከርኩኝ ነው። ሁላችሁም ባላችሁበት ለማንበብ ሞክሩ። ሁሉንም ነገር ለመስራት ሚዲያ ላይ ፌመስ ለመሆን የተለያየ ነገር ላይ ኢቭን ከአገር አላህ ብሎ ራሱ በሆነ ነገር ብንሄድ ራሱ ወዴት መሄድ እንዳለብን እያነበብን ለመሄድ ምግብ ቤት ስንሄድም ና በየአይነት ስጠኝ፣ ና ክትፎ ስጠኝ፣ ና እንደዚህ ስጠኝ ስለማይባል ያ ነገር ስለቀራ ኢትዮጵያ ላይም ግዴታ ትምህርት ያስፈልገናል ማለት ነው። ቪዲዮ ደግሞ ወጣ ስለ ውጭ ላይ የቀዳሁት ነው። ሳውዲ አረቢያን አስጎበኛዎቹ ይሄ ከጅዳ ወጣ ያለበት ሰፈር ከሰዎች ጋር ወጣ ብለን እዛ ነው የቀዳሁት። እዚህ ሀገር እንጨት አለ ማሻአላህ ደስ ይላል። ያው ቪዲዮ ከመልእክቴ በላይ ቪዲዮ ፈታ እንደማረጋችሁ አብሶ እንደኔ ቤት ውስጥ ውጪ የናፈቃችሁ እንጨት ማየት ንፋስ ማየት ይመስለኛል። እኔ ማታ ይሁን ጠዋት ምን ጊዜ እንደቀዳሁት ራሱ ረስቻለሁ። ቆየት ያለ ቪዲዮ ስለሆነ ማታ ነው መሰለኝ ፀሐይ እየገባ መሰለኝ። ፀሐይ እየገባ ነው። ይሄን ማየት ራሱ በጣም ምናፍቀን ሰዎች አሉ። ሁሌ ቤት ተቆልፎ ስለምንቀመጥ አላህ ከዚህ ያውጣን። አላህ ሰላም፣ አንድነት፣ ፍቅር ሰጥቶን ከዚህ ይገላግለን። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ወንድምንን እህትንን አንለያይም፣ የትም አንደርስም። ተገዳድለን በኋላ ላይ እንታረቃለን። ለፖለቲከኞች ለራሳቸው ጥቅም ለምሉ ደሃ ህዝብ ምስኪን ህዝብ ከሚባሉ ሰላም ለሀገራችን አላህ ሰላም ያውርድልን። ሰላምና አንድነት ፍቅር ለሀገሬ ይመኛለሁ። ሰላም ዋሉልኝ። አመሰግናችኋለሁ።